ሰላም ቤተሰቦቻችን እንደምናችሁ ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የምናሳያችሁ ቪዲዮ የሚሆነው እንዴት አድርገን በፒሲዎቻችን ላይ የሞባይል አፕሊኬሽን መጠቀም እንደምንችልና ፕሌይ ስቶር እንዴት ፒሲያችን ላይ መጫን እንደምንችል የምናይበት ቪዲዮ ነው እና ይሄን ቪዲዮ ደግሞ የሞባይል አፕሊኬሽኖችን ደግሞ ለመጠቀም ከፈለግን ደግሞ ምንም አይነት የሞባይል አፕሊኬሽን ማጫወቻ ሳንጠቀም ቀጥታ ፒሲው ላይ እንዴት አድርገን ፕሌይ ስቶር መጫን እንደምንችል ከዛም በመቀጠል ደግሞ እንዴት አድርገን የሞባይል አፕሊኬሽኖችን እንደምንጠቀም የምናይበት ይሆናል። ምንም አይነት የሞባይል አፕሊኬሽን ማጫወቻ ሳንጠቀም ቀጥታ ፒሲዎቻችን ላይ እንዴት መጫን እንችላለን የሚለውን እናያለን። ልክ እንደ ብሉስታክ አሉ የሞባይል አፕሊኬሽኖችን ለመጠቀም ፒሲዎቻችን ላይ የምንጠቀማቸው ሶፍትዌሮች አሉ። እነዛ ሶፍትዌሮች ግን በጣም ሃይ ፕሮሰስ እና ስፒድ ራም ስለሚፈልጉ ብዙ ጊዜ ስቶሬጅን በጣም ስለሚይዙ በብዙ ጂቢ ስለሆኑ እነዛ ሶፍትዌሮች ፕሮሰሰር ስለሚፈልጉ አብዛኛው ጊዜ ብዙ ፒሲዎች ላይ ሰዎች አይጠቀሟቸውም እና አሁን እንዴት አድርገን ምንም ሶፍትዌር ሳንጠቀም ፒሲያችን ላይ ቀጥታ ፕሌይ ስቶር እንዴት መጫን እንደምንችልና የሞባይል አፕሊኬሽን እንዴት እንደምንጠቀም እናያለን። እሺ በመቀጠል የምናደርገው ነገር ምንድነው? አንድ የቴሌግራም ቻናል አለ ኢቫ ኮምፒውተርስ ቴሌግራም ቻናል ላይ ይሄንን ፋይል አስቀምጥላችኋለሁ። ይሄ የምታዩትን ፋይል አስቀምጥላችኋለሁ። ይሄንን ፋይል ከኢቫ ኮምፒውተርስ ቴሌግራም ቻናል ላይ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ካወረዳችሁ በኋላ ቀጥታ ወደ ስቴፑ ምን ሄድ ይሆናል። አሁን በመቀጠል ወደ ስቴፑ እንሄዳለን። ይሄ የምታዩትን ፎልደር ካወረዳችሁ በኋላ ከቴሌግራም ቻናል ላይ ቀጥታ እቺን ፎልደርን ከፍታታለን። እቺን ፎልደር ከከፈትን የመጀመሪያውን ፎልደር ከከፈትን በኋላ ላስተልቀውና ላርጅ አድርገው ላርጅ አድርኩት በኋላ ከቴሌግራም ቻናል ላይ ያወረዳችሁት የአንድሮይድ ሰብ ሲስተም ፎልደሩ ይሄንን ውስጡ ያካተተ ነው። በመቀጠል ደግሞ የምናደርገው ምንድነው ራን የምትል አለች። ልክ የቱ ጋር መሰለቻችሁ ልክ እዚህ ጋር እንደምናየው እቺኛዋ ራን የምትለው አለች። እሷን እንከፍታታለን ማለት ነው። ስንከፍት ልክ እንደዚህ አይነት ይመጣልናል። በዊንዶዋችን ይከፍትና ትንሽ እንጠብቃለን። do you have to allow app to make change your device የሚለውን yes እንለዋለን። በመቀጠል ዊንዶው ፓወር ሼል በራሱ ይከፍትልናል። ኖርማሊ እናንተ ዊንዶው ኮማንድ ሊከፍት ስለሚችል ችግር የለውም። በጣም ቀላልና አጭር ስቴፕ ነው። ትንሽ እንጠብቃለን። ራሱ ሰብሲስተሙን እየጫነው ነው። በጣም ቀላል ነገር ነው። yes እዚህ ጋር ሲጠይቀን ኮንቲኒው እንለዋለን። ያው እንደምታዩት ዊንዶውን ሰብሲስተሙን ጭኖታል ማለት ነው። ቀጥታ ፒሲያችን ላይ ከጫነው በኋላ አሁን ቀጥታ ምንድነው የሚያደርገው ፕሌይ ስቶርን መጫን ነው የሚጀምረው። ስለዛ ያለምንም ሶፍትዌር ተጠቅመን በቀላሉና በአጭር መንገድ ሞባይል አፕሊኬሽን ፒሲያችን ላይ መጠቀም እንችላለን ማለት ነው። ትንሽ እንጠብቃለን፣ ትንሽ ጊዜ። አሁን ፕሌይ ስቶር ላይ ሳይን እናደርግና እንዴት አፕሊኬሽኖችን ቀጥታ እንዴት እንደምናደርግ እናያለን። ኦኬ ሌትስ ዊንዶው አንድሮይድ ኤንድ አፕሊኬሽን አክሰስ ዩዝ ካሜራ ሚላውን ነው ማለትም ትችላላችሁ። ግን ያው ለምሳሌ አሁን ሰብሲስተም ላይ የቴሌግራም የአንድሮይድን ፕሌይ ስቶርን ቴሌግራም መጠቀም የምትፈልጉ ከሆነ ቴሌግራም ካሜራ አክሰስ እንዲያደርግላችሁ ሰብሲስተሙ የምትጭው ሰብሲስተም ይጠቅማችኋል ብዬ ስለማስብ ነው ብትሉትም ምንም ችግር የለውም። ሌተር ቀስ ብላችሁም የስ ማለት ትችላላችሁ። አሁን ለጊዜው የስ ልበለው። ማይክሮፎንን ጠይቀኝ የስ ልበለው። እሺ ያሁኑ ሎድ ካደረገ በኋላ እቺ ሚኒማይዝ እናደርጋትና እቺ ትመጣልናለች። ፕሌይ ስቶር ይከፍትልናል ወዲያው እዛው ማለት ነው ምንም ሳንነካ እና ቀጣይ ምንድነው የምናደርገው ፕሌይ ስቶር ይመጣልናል። ለሌላ ጊዜም ለመጠቀም እንዲመቸን ከስራ ያለችውን ፕሌይ ስቶር ፒን ብናደርጋት አሪፍ ነው። እሺ በመቀጠል ሳይን ኢን እናደርጋለን። አሁን ፒሲያችን ላይ ፕሌይ ስቶርን ጭኖ ጨርሷል ማለት ነው። ሳይን ኢን ለማድረጋችን ነው የሚጠቅመን ለምን አፕሊኬሽኖችን ለማውረድ ጉግል
ፕሌይ ስቶርን ለመጠቀም የጂሜል አካውንት ስለሚያስፈልገን ነው። ቀጥታ ያለምንም ሶፍትዌር ሳንጭን በቀላሉ መንገድ መጠቀም እንችላለን። በመቀጠል እዚህ ጋር የኢሜል አድሬሳችንን እናስገባለን። ፓስወርዳችንን እናስገባለን እዚህ ጋር። ኦኬ እዚህ ጋር ደግሞ ስቴፕ ቬሪፊኬሽን ኮድ ስለሚፈልግ ነው ታብ ኤስ ልበለውና ቬሪፋይ ለማድረግ ነው። የኔ ዲቫይስ ቬሪፋይ ስለሆነ ነው። ሜቢ ደግሞ እናንተም የምትጠቀሙ ዲቫይስ ላይ የኮድ የሞባይል በአፕሊኬሽን በሞባይላችሁ ኮድ እንዲልክ አድርጋችሁ ሳይን ኢን ማድረግ ትችላላችሁ። ቀጥታ ይሄ ዲቫይስ ከፕሌይ ስቶሩ ላይ ካለው ላይ ማነው ከኮምፒውተሩ ላይ ካለው ላይ ኢንተርኔት ስለሚጠቀም ኢንተርኔት ምንም እናስተካክለው ነገር የለም። አሁን ሄጄ ቬሪፋይ አድርግለታለሁ። እሺ ከስልኬ ላይ ቬሪፋይ ያደረኩለት ነው። ይሄው ቬሪፋይ አድርጌለታለሁ እየገባ። ኦኬ አይ አግሪ። ይሄ የምታዩት ፕሌይ ስቶር ነው። በቀላልና በአጭር መንገድ የምንጠቀምበት ነው። ኦኬ አሁን ጭኑልን ጨርሷል። ከፍተዋለሁ ፕሌይ ስቶርን ወይ ደግሞ ሰርች ባር ላይ መተን ፕሌይ ስቶር ብለን ጽፍ ፊት ለፊት ላይ ይመጣልና እሷን እንከፍታታለን። ልክ እንደዚሁ ከፕሌይ ስቶር የምናወርዳቸው ሌላ ቦታ ሳይሆን የሚቀመጡት ቀጥታ ፒሲያችን ላይ ይቀመጣሉ ማለት ነው። ያው እንደምታዩት የስልክ አፕሊኬሽኖችን ለመጠቀም የሚያስችለንን ፕሌይ ስቶር በፒሲያችን ላይ ጭነናል። ስለዚህ ከዚህ በኋላ ቀጥታ ከኛ የሚጠበቀው ምንድነው? የምንፈልገውን አፕሊኬሽን ሰርች እያደረግን በፒሲያችን ላይ መጫን ይሆናል ማለት ነው። በጣም ሲምፕል እና ቀላል መንገድ ነው። አንድ አፕሊኬሽን አውርጄ ላሳያችሁ እንዴት እንደሚሰራ። እሺ ለምሳሌ ቴሌግራም እንጫን። የአንድሮይድ ቴሌግራም ፕላስ እንጫንና ላሳያችሁ። ቴሌግራም ፕላስ ኢንስታል ለማድረግ ኢንስታል እናደርጋታለን። ይሄው እንደምታዩት ፕሌይ ስቶርን ፒሲያችን ላይ ጭነን የስልክ አፕሊኬሽን መጠቀም ያስችለናል። ምንም አይነት ኢፌክት ወይም ኤረር ከገጠማችሁ ኮሜንት ሴክሽን ላይ ወይ ደግሞ በቴሌግራም ቻናል ላይ ኮሜንት ሴክሽን ላይ ብታስቀምጡልኝ የእናንተን የገጠማችሁን ኤረር በማየት የሚስተካከልበትን ወይ ልነግራችሁ እችላለሁ። ስለዚህ ኮሜንት ላይ አስቀምጡልኝ ያላችሁን ሐሳብና አስተያየት። ኦኬ ሂስትሪ yes ኢንስታል ያደረገው የፈለጋችሁትን ሞባይል አፕሊኬሽን መጠቀም ያስችላችኋል። ኦኬ ፕሌይ ፕላስ ሜሴንጀርን ጭኖልን ጨርሷል። ቀጥታ እዚህ ጋር ኦፕን ማለት እንችላለን። ካልፈለግንም ደግሞ ይሄ ሰብሲስተም አንዱ አሪፍ ነገሩ ምንድነው ሰብሲስተም ውስጥ ገብተን አይደለም ሶፍትዌሩን የምንፈልገው። ቀጥታ ሰርች ባር ላይ ፕላስ ብለን ስናይ
እንደ ማንኛውም የፒሲ ሶፍትዌር ፊት ለፊት ላይ ያስቀምጥልናል። እሱም ምን ብለን እንከፍታለን። ያው ፕላስ ሜሴንጀሩን እየከፈተልን ነው። ቀጥታ መጠቀም እንችላለን። በፈለግነው ሳይዝ እያደረግን መጠቀም እንችላለን። ያው እንደምታዩት ያ ካንትሪ እንድንመርጥ ያደርገናል። ቀጥታ እዚህ ጋር ስልካችንን በማስገባት የሞባይል አፕሊኬሽኖችን በፒሲያችን ላይ መጠቀም ያስችለናል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ማንኛውም አይነት ኤረር ካጋጠማችሁ ደግሞ እንዴት ፊክስ እንደምታደርጉት ልናግዛችሁ አለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። እንድታበረታቱን በዚህ ለእናንተ ልንጠይቅ እንወዳለን። ሰላም ሁሉንም ቤተሰብ